ግምዣዬ እኔ እንኳን ደስ ያለኝ በጣም እዛው አይሻልም? እንኳን ደስ ያለሽ ብያለሁ የኔ ማሮች፣ የኔ እንቁዎች፣ የኔ ወጭ ደስ ብሎኛል። እግዚአብሔርን ትለያላችሁ። በጣም ነው የምትለዩት። በጣም ማርያምን ይሄን ማወቅ አለባችሁ። እሺ። እና ደግሞ በጣም ነው ደስ ያለኝ ጌታ በጣም ያዥ በዚህ ሆነ በዛ እኛ አሸንፈናል። ይሁን እና ቤታን ምናምን አስገባቸው። አንተ ሞዴሬተር ስላለ አስገባቸው። ስልክስ አንተ አስገባቸው። የሚገቡትን አንተ አስገባቸው። በቃ ይቻላል። ከዚህ ጋር ነው ፊክስ ማድረግ ትችላለህ። ግምጄ እጂ ያለሽ ፋሚሊ ሁላችሁም ትችላላችሁ። እናመሰግናለን። ያሳያችሁ አሁን ኬኩን ትቁረስ ወይስ ጊፍት? ቆይ ያሳያችሁ። አያችሁ ተፈሩ እንዴት እንደሚያምር ያዛ ይሄኛው ከቦቸራ ነው ይላል። ኤቭሪቲንግ እና ሁሉ ነገር የሆነ ያለው በአዳኞች ነው። ሁላችሁ ለአዳኞች ሌላ ጊፍት አለ። ጊፍት ይሰጥ ወይስ እንዴት ይሻላል? ስለዚህ ለቦቸራ አስቀድም ቦቺና ጊፍት አለ። እሷ ብትጫው እኔ ምን እንጂ እሷን ማምሰጣት ምን ሆነ ነው? የእሷን ማለት ነው እንዴ? ይፈጻም ነው ማለት ነው። እንዴ ጊፍት ይላንተ ነው። ኧረ ዝም በል ተቃራኒ ነው ነው። እሺ የኛ ጊፍት አዳኞቹ አንተስ ለምን ቀርባል? የእህታችን ባልባል ሲደልኛ አጥልቂልኝ እጂ አራ እኔ በእውነት አረባችሁን ግን እኔ አልፈልግም። እኔ ግን ነገር ይረብኝ እኔ አልፈልግም። ግምጄ ይረፍ። እኔ አልፈልግም። እኔ አልፈልግም። ራሴ ፈትቼ ነው እንግዲህ የሚታሰርልኝ። ጋይስ ከባድ ነገር ነው። አቤት አዳኞቹ ግን እመቤቴን ይችላሉ። እመቤቴን እዚህ ያገናኝ ካለ እንዳይባረክ እኔ ግን ይቅርብኝ። ይሄ ጊፍት ይቅርብኝ። እኔ ጋይስ እኔ አልፈልግም። እውነት ግን እኔ አልፈልግም። ይቅርብኝ። ጋይስ በጣም ነው የሚያምረው። በጣም ነው የማመሰግነው። እግዚአብሔር በጣም ነው የማመሰግነው። ሌላኛው ደግሞ እንግዲህ ከአዳኞቹ ለግምጄ ከአዳኞቹ ስጦታ ተብሎ በእኔ ይመስላል። ወይኔ አልሰማሁም።
እንግዲህ ከአዳኞቹ ሌላ አንድ ትልቅ ስጦታ አላት። ምንድን ነው? አዳኞቹ ትለኛላችሁ። ወርቅ ነው። አስር ያለ ከሚገርም ነገር እዚች ጋር የክርድ ነገር ያበደ ስጦታ ጋይስ አመስግኛችሁ እስቲ ቦቼም ጠጋ ወደፊት አብራችሁ ነው። እቺ ምንድን ነች? እሺ ሰው ማለት ምትገባው ቦቼ በመጀመሪያ ለአዳኞቹ በጣም ነው የማመሰግነው። ከማንም ያላገኘሁትን ክብር ከእናንተ አግኝቻለሁ። ከማንም ያላገኘሁትን ዛሬ ላይ እንደዚህ እምር ብሎብኝ ድምቅ ብዬ በእናንተ ምክንያት ነው እና በጣም ነው የማመሰግነው። ይህ እኮ አያስለቅስም፣ ግን የሚያስደስት ነገር ምን እንደሆነ የደስታ አንድ ተረጋግጥ።